የእውነት እጅግ በጣም ያሳዝናል ማለት ነው። እና ሩታ ያለችበት ሁኔታ እጅግ በጣም አስከፊ የሚያሳዝን ነው ማለት ነው። እና እኔ እምባዬን ነው መቆጣጠር ያቃተኝ። ምክንያቱም ለፍቅር ብላ መስዋዕትነት የከፈለችን ሴት የማይሆን ወሬ ሞልታችሁ ነግራችሁ እሷና አብረሽ እንድጣሉ ያደረጋችሁ ሰዎች የእውነት እኔ ምንም አልላችሁም። ብቻ ወታችሁ እናንተ ይቅርታ መጠየቅ አለባችሁ። ለምን እንዳያደረጋችሁ መናገር አለባችሁ። ሰላም ውድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በጣም በሚያሳዝን ነገር ማለት ነው እና በጣም በሚያስለቅስ ነገር ያው እኔ ጠንከር ብያለሁ፣ አላለቅስም። ምክንያቱም አልቅሼ እናንተን ማስለቀስ ስለማልፈልግ ጠንከር ብያለሁ ማለት ነው። እና እንግዲህ የተፈጠረው ነገር እጅግ በጣም ያሳዝናል፣ አዝነናል ማለት ነው። እና በሩታዬ ላይ የተደረገው ነገር ለሩታዬ አይገባም በፍጹም ማለት ነው። እና አብርሽ ምን እንደሆነ አላቅም፣ አሁንም ገና አልተረጋገጠም ማለት ነው። እና ብቻ ከባድ ነው። ሴት ልጅ እንደዚህ ለፍቅር ብላ መስዋዕትነትን የከፈለች ሴት እንደ ሩታ የለም ሲጀመር ማለት ነው። እና የለም እንደ ሩታ አይነት ማንም አይኖርም። እና ለእንደዚች ጀግና ሴት ደግሞ ይሄ አይገባትም ማለት ነው። በእውነቱ ይሄ አይገባትም። እና ሙቤም እያለቀሰ ብዙ ነገሮችን ተናግሯል ትናንትና የሱ ቻናል ላይ ማለት ነው። እና በጣም የገረመ ብዙ ነገር አለ፣ ብዙ ነገሮች ማለት ነው። በጣም የእውነት እኔ እንጃ፣ እኔ ሁላቸውም በጣም ነው የሚያዛዝኑኝ፣ በጣም ማለት ነው። ሁሉም በቃ እኔ ሳለቅስ፣ እኔ ከነሱ ጋር ሳለቅስ፣ እኔ እንጃ እንደዛ ስቅስቅ ብሎ ሲያለቅሱ በጣም ነው እኔ አልቻልኩም ሲጀምር ማለት ነው። ሀይሚና ሩታዬ ሙቤም እንደዛው ማለት ነው። እና በጣም እኔ እንጃ በለቅሶ የታወቁ ናቸው። በጣም ነው የሚያለቅሱት። እና ሲያለቅሱ ደግሞ ተልባቸው ነው የእውነት ሲያለቅሱ በቃ ተልባቸው። እኔ እንጃ በጣም ከባድ ነው። ብቻ እንደዚህ አይነት ነገር ከባድ ነው። ብቻ ይሁን መቼም ምን ይደረግ ብላችሁ ነው። እና እኔ እንጃ ምን ነው የናክል ለቅሶ እኮ አስፈላጊ አይደለም። በቃ ማለት ትልቆች ናችሁ። በቃ ነገሮችን በንግግሮች መፍታት እንጂ ይህን ያክል እንደዚህ ለቅሶ የእውነት አስፈላጊ አይደለም። እና ለእናንተም ጥሩ አይደለም፣ ራሳችሁን ያማቸዋል። ከባድ ነው ብቻ ማለት ነው። እና ብዙ አታልቅሱ ለማለት ፈልጌ ነው። ለማንኛውም እና ሙቤ ምን አለመሰላችሁ፣ እኔ ነኝ በእኔ ምክንያት ነው ሩታና አብርሽ የተጣሉት ብለዋል ማለት ነው። እና የአብርሽን እና የሩታን ስልክ የተቀበላችሁ ሰዎች ተቀብላችሁ ለሩታም የማይሆን ወሬ ያቀብላችሁ ለአብርሽም እንደዛው አድርጋችሁ እነዚህ ልጆች ያለያያችሁ ሰዎች ወታችሁ ካላችሁበት ወታችሁ ህዝብን ይቅርታ መጠየቅ አለባችሁ ማለት ነው። ምክንያቱም እንዴት ሰው በማገባው ነገር ውስጥ ገብቶ የሰው ትዳርን የሰው ፍቅርን እንደዚህ ያበላሻል? በጣም ነው የሚያዛዝነው፣ በጣም ማለት ነው። ምን ሆናችሁ ነው? እነሱ በመለያየት እናንተ ምን ታገኛላችሁ? ለዚህ ነበረ ስልኩን ተቀበላችሁ ከሞቤ ሩታን ስታወሩት የነበረው። በጣም ናዘንኩኝ እኔ በጣም ማለት ነው። አይደረግም እንደዚህ አይነት ነገር። እና አሁን ወታችሁ እኛንን ብላችሁ ይቅርታ መጠየቅ አለባችሁ። እኛም ደግሞ እናንተ እንደዛ ያደረጋችሁትን ሰዎች ማወቅ አለብን ማለት ነው። እና ይሄ የራሴ መልእክት ነው። እና ምክንያቱም ሰው ልጅም ማጣላት አስፈላጊ አይደለም። ብቻል ዋሽቶ ማስታረቅ እንጂ ዋሽቶ ማጣላት የእውነት ተገቢ አይደለም። እና ምን ሆናችሁ ነው? በጣም ነው የሚዋደዱት ማለት ነው። እና አውቃለሁ ፍቅርና አብርሽ አብረው እንዲሆኑ እንደምትፈልጉ አላችሁ። ሆኖም ደግሞ በቃ እነሱ አሁን እህትና ወንድም ናቸው እንጂ ከአሁን በኋላ ፍቅረኛ ማቾች ሊሆኑ ስለማይችሉ እነዚህ ልጆች ማጣላት ተገቢ አይደለም የሚል እምነት አለኝ ማለት ነው። እና እንደዛ ያደረጋችሁ ሰዎች ለሌሎች ሰዎችም ትምህርት እንዲሆን ዘንድ ወታችሁ እኛንን እንደዚህ ያደረግነው ብላችሁ ያደረጋችሁበትን ምክንያት ተናግራችሁ ይቅርታ መጠየቅ አለባችሁ ማለት ነው። በህዝብ ፊት እንደዚህ ሩታን አስለቅሳችሁ ሀይሚን አስለቅሳችሁ እኛም ዝም አንላችሁ ማለት ነው። እና ከአሁን በኋላ ሙብዬ ስልክ ለሰው አትስጥ። በቃ ከአሁን በኋላ እነሱ ሲም ካርድ መቀየር አለባቸው። ሩታዬም በፊት የያዘችውን ሲም አውጥታ መጣል አለባት። አብረሽም ደግሞ ከዚህ በፊት የነበረውን ሲም አውጥቶ መጣል አለበት ማለት ነው። እና ይሄ ቀላል ነገር እኮ ነው፣ ብዙ የምካበድ ነገር አይደለም። እና አስታርቀ
ከታረቁ በኋላ አዲስ ስም አውጥተን ለነሱ ለሁለቱ መስጠት ነው፣ አለቀ። ከዛ በኋላ ሰላም ያለው ህይወት ይቀጥላል ማለት ነው። እና እንደዛ ነው እንግዲህ ይሄ የኔ መልእክትና የኔ ምክር ነው። እንግዲህ ከተሳሳትኩኝ ደግሞ ይቅርታ። ሌላኛው ደግሞ ማለት ነው ምን ሆናችሁ ነው? እኔ ኮሜንቱ ላይ አይቼ እጅግ በጣም ነው የገረመኝና አብርሽና ሩታ ከተጣሉ ከአሁን በኋላ ወንድን አላምንም የምትሉ እህቶች ያላችሁ፣ እንዴ አብርሽ ሌላ ሰው፣ እናንተ የምታፈቅሩት የምታገቡት ሌላ ሰው ነው። እና እናንተ እኮ አብርሽን አይደለም የምታገቡትና ምን አስፈራችሁ? እንዲህ እንደ መልካችን እኮ አስተሳሰባችን አመለካከታችን ይለያያል። ስለዚህ እነዚህ አሁን ሚዲያ ላይ መጥቶ እንደዚህ ስለሆኑ ሁሉም ሰው እንደዚህ ነው ማለት አይደለም፣ በነገራችን ላይ እና ማለት ነው። እና አትሳሳቱ። ይሄ ካሜራ ላይ የሚያሳዩት ነገር በእውነቱ ፌክ ነው ብዙ ጊዜ እና ፌክ ነው የእውነት ብዙ ሰዎችን አይተናል እና ከዚህ በፊት ማለት ነው እና ለምሳሌ ልጅ ቶፊቅን ያደረገን ነገርን አይታችኋል። ብዙ ሰዎች ብዙ ነገር ተብሎ ብሎ ነበረ። አረ ብዙ አረ ስንቱ ለካሜራ ብሎ ለቪዲዮ ብሎ በቃ የሚያሳዩን ነገር አለ። ከካሜራ ጀርባ ደግሞ ሌላ ነገር አለ ማለት ነው። እና ስለዚህ አትሸወዱ። ሁሉም ሰው ካሜራ ላይ እንደምናየው ፍቅር በፍቅር ወይም ደግሞ እንደዚህ ደስተኛ ሆኖ ሁልጊዜም ይኖራል ማለት አይደለም። ሰው ልጅ በህይወቱ ሲኖር በቃ ደስታም አለ፣ አዘንም አለ፣ መጣላትም አለ፣ መታረቅም አለ እና አይደለም ሰው ልጅ ይቅርና እግር ላይ እግር ይጋጫል ማለት ነውና አትሸወዱ፣ አትሸወዱ። ይሄ ምን እንጃ ሲጀመር እነሱ ይዋደዳሉ፣ አዎ ይዋደዳሉ ግን እናንተ ደግሞ ተስፋ መቁረጥ የለባችሁም በህይወታችሁ። የምር እኔ በጣም ነው ያዛዘናችሁ። በቃ ከአሁን በኋላ እኔ ወንድ አላምንም፣ እኔ ከአሁን በኋላ ወንድ የሚባል ስሙ ራሱ መጥራት አልፈልግም የምትሉ አላችሁ። አይዟችሁ፣ አትጨናነቁ። እንዴ ሁሉም ሰው አንድ አይደለም። ሲጀመር ካሜራ ያው እንደነገርኳችሁ ነው፣ ሁሉም እውነት ነው ማለት አይደለም እና ይሄ ማወቅ አለባችሁ። ይሄን ማለት ማወቅ አለባችሁ ማለት ነው እና እኔ ደስ የሚለኝ ነገር ቢኖር ማለት ነው አንዳንድ ባለትዳሮች በትዳር ሲኖሩ ያለውን እውነታ አውጥቶ ይናገራሉ ማለት ነው እና በቃ ካሜራ ላይ የሚያደርጉትና ከካሜራ ጀርባ ምን እንዳለ ይናገራሉ ማለት ነው። እንደዛ አይነት ሰዎች ስንሰማ ደግሞ ለካ እንደዚህ የሚያሳዩን ነገር ፕራንክ ነው ወይም ደግሞ ፌክ ነው ብለን እንድናስብም ያደርገናል። እና ብዙ ፍቅረኛ ማቾች መስሎ የሚሰሩ ሰዎች ግን ያልሆኑ አንድ ቪዲዮ ለመስራት ማለት ነውና የሚያደርጉት ነገር ነው። ግን ከካሜራ ጀርባ ደግሞ ተጣልቶ 2 ቀን 3 ቀን ተኮራርፎ ከስንት መከራ በኋላ ነው መጥቶ ቪዲዮ የሚሰሩት። አይደለም ሰው ልጅ ይቅርና እግር ላይ እግር ይጋጫል ማለት ነውና ለማስመሰል ወይም ደግሞ ሰዎች እኛ ወደን እነሱን እንድንከታተል ነው እንደዚህ የሚያደርጉት እንጂ የእውነተኛ ታሪካቸው አይደለም። ማንኛውም ሰው በህይወቱ ሲኖር ከሰው ጋር ይጋጫል። ምክንያቱም አስተሳሰባችን የተለያየ ሰው ነው፣ የተለያየ አስተሳሰብ አለና ስለዚህ መጋጨታችን መጣላታችን አይቀርምና ስለዚህ አትፍሩ። እናንተ የምታገቡት አብርሽ ሳይሆን ሌላ ሰው ነውና ሌላ ሰው ደግሞ የተለያየ አመለካከት አለው ማለት ነው።